እንደሚታወቀው ድርጅታችን ቴምር ሪል ስቴት ለእናንተ ለምርጥ ደንበኞቻችን 3 ቦታዎች ላይ ሳይቶችን ማውጣታችን ይታወቃል። ከእነሱም መካከል አንደኛ ለንግድ ምቹ በሆነችዋ ገላን ኮንዶሚኒየም ላይ ዘመናዊ የንግድ ሱቆችን ይዘንላችሁ መጥተናል። እንዲሁም በዲፕሎማት መቀመጫ የምትታወቀው ሳር ቤት ላይ አራተኛ ሳይታችንን፣ በመቀጠል ካሳንቺስ አዋሬ ላይ መንታ ህንፃዎችን ለኑሮ ምቹ በሆነችው አዋሬ ላይ ለእርሶ ይዘንላችሁ መጥተናል። የንግድ ሱቆችን ቅድመ ክፍያቸው 500 ሺህ ብር ሲሆን ሙሉ ክፍያቸው ደግሞ ከ2 ሚሊዮን 500 ሺህ ብር ጀምሮ የንግድ ሱቆችን በመሃል ገላን ላይ ለንግድ አዋጭ በሆነችዋ ገላን ላይ በረጅም ጊዜ አከፋፈል በአነስተኛ ቅድመ ክፍያ ለእርሶ ይዘንላችሁ መጥተናል። እነዚህን ሱቆች በአጭር ጊዜ ተረክባችሁ ንግዶትን ማጧጧፍ የሚችሉባቸው ሱቆች ሲሆኑ ገላን ላይ ነግጄ ማትረፍ ፈልጋለሁ የምትሉ ደንበኞቻችን ይህ ዕድል ለእናንተ ነው። በመቀጠል የዲፕሎማት መንደር በሆነችው ሳር ቤት ላይ ባለ 2 እና ባለ 3 መኝታ ቤቶችን ሙሉ ክፍያቸው ከ5 ሚሊዮን 600 ሺህ ብር ጀምሮ እንዲሁም በአከፋፈል የምትፈልጉ ደግሞ የረጅም ጊዜ አከፋፈል ኖሯቸው ከ8 ሚሊዮን 600 ሺህ ብር ሙሉ ክፍያ ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን የግለው ማድረግ ይችላሉ። እንዲሁም እነዚህ ቤቶች ዋና አስፋልት ላይ የሚገኙ ሲሆኑ ከቫቲካን ኤምባሲ ኦልሞስት በ100 ሜትር ርቀት ላይ የሚገኙ ዘመናዊ የመኖሪያ ቤቶች ናቸው። በመቀጠል አያት ላይ የሚገኘው ሳይታችን ላይ ይህ የምታዩት ፕሮግረስ በ6 ወር ጊዜ ውስጥ 8ኛ ፍሎር ላይ የደረስን ሲሆን አያት ላይ የቤት ባለቤት መሆን የምትፈልጉ ደንበኞቻችን ደግሞ ሙሉ ክፍያቸው ከ6 ሚሊዮን 600 ሺህ ብር ጀምሮ 100% ለሚከፍሉ ደንበኞቻችን 35% ቅናሽ አድርገን እርስዎን በመጠበቅ ላይ እንገኛለን። እዚህ ሳይት ላይ ባለ 2 መኝታዎችን ጨርሰን አሁን ላይ ባለ 3 መኝታዎችን ነው እየሸጠን የምንገኘው። እነዚህ ሳይቶች የሚገኙት ከአያት አደባባይ ወደ 49 በሚወስደው መንገድ ላይ ከጊፍት ኮምፓውንድ አጠገብ የሚገኙ ሲሆኑ እንደነገርኳችሁ በአከፋፈል ለሚፈልጉ ከስተመሮቻችን ደግሞ ከ10 ሚሊዮን 300 ሺህ ብር ጀምሮ እነዚህን ቤቶች የግሎ ማድረግ ይችላሉ። እነዚህን ቤቶች እኛ ቴምር እንደ ቴምር ከምንታወቅባቸው ነገሮች መካከል አንደኛው ምንድነው ምንም አይነት የዋጋ ጭማሪ የማናደርግ መሆኑን፣ የዶላር ጭማሪ ቢኖርም እንዲሁም የግንባታ ማቴሪያል ጭማሪ ቢኖርም እኛ እንደ ካምፓኒ ምንም አይነት ጭማሪ እንደማናደርግ ከሌሎች ሪል ስቴቶች ለየት የሚያደርገን ነው። ሌላው ደግሞ የንግድ ሱቅ ሁለተኛ እንዲሁም ቴምር በስፋት የሚታወቅበት የንግድ ሱቅ ፒያሳ ላይ አለን። ግራውንድ ላይ ያሉ ሱቆች የተወሰኑ ውስን የሆኑ ሱቆች ቀርተውናል። እነዚህን ሱቆች 20 ካሬ ሜትር ላይ ያረፉ ሲሆኑ ቅድመ ክፍያቸው 2 ሚሊዮን 800 ሺህ ብር ሲሆን ሙሉ ክፍያቸው ደግሞ 7 ሚሊዮን ብር ነው። 7 ሚሊዮኑን በተወሰነ ጊዜ ከፍለው የሱቅ ባለቤት መሆን የሚችሉበትን እድል ይዘንልዎ መጥተናል። እነዚህ ሱቆች ባይዘዌ ዘመናዊ የንግድ ማዕከል ናቸው። ኢቪ ቻርጅ ይኖራቸዋል፣ የኤሌክትሪክ ቻርጀር ማድረጊያ እንዲሁም 2 ቤዝመንት G+5 የሆነ የንግድ ማዕከል ነው። ከላይ እንደምታዩት ሰፊ የሆነ የመዝናኛ እንዲሁም ለካፌ ኤሪያ የሚያገለግል ሰፊ ዘመናዊ የሆነ መዝናኛዎችን ያካተተ ስለሆነ ለንግድ ሱቆች ተመራጭ በሆነችው ፒያሳ ላይ የንግድ ሱቆችን ደርሶ እነሆ ብለናል። እንዲሁም ቅድም መግቢያ ላይ እንዳነሳሁት ገላን ላይ ከ2 ሚሊዮን 500 ሺህ ብር ሙሉ ክፍያቸው ጀምሮ ያሉ የንግድ ሱቆችን የግሎ ማድረግ ይችላሉ። ባይዘዌ የፒያሳውን ሳይት ላይ በ1 ዓመት ተኩል ጊዜ ውስጥ የሚረከቡ ሲሆን ገላን ላይ ያለው የሱቅ የዴሊቨሪ ታይም ደግሞ በ2 ዓመት ጊዜ ውስጥ ተረክበው ንግዶትን ማቀላጠፍ የሚችሉበት ነው የሚሆነው። ባይዘዌ ሐሳቤን ጠቅለል ሳደርገው ቴምር ላይ ባለ 2 መኝታ ከ5 ሚሊዮን 600 ሺህ ብር 100% ክፍያ ጀምሮ እንዲሁም ባለ 3 መኝታ ደግሞ ከ6 ሚሊዮን 600 ሺህ ብር 100% ክፍያ ጀምሮ የተለያዩ ሎኬሽን ላይ ያሉ ቤቶችን እየሸጥን እንገኛለን። በአከፋፈል ለምትፈልጉ ደግሞ ባለ 2 መኝታዎችን ለምሳሌ የሳር ቤቱ 81 ካሬ ሜትር ላይ ያረፈ ባለ 2 መኝታ በ8 ሚሊዮን 600 ሺህ ብር እስከ 9 ሚሊዮን 700 ሺህ ብር ድረስ እየሸጥን እንገኛለን። ባለ 3 መኝታዎች ደግሞ ቅድመ ክፍያውን ከፍላችሁ ቀጣዩን ደግሞ በረጅም ጊዜ የሚከፍሉ ከሆነ ደግሞ ከ10 ሚሊዮን 300 ሺህ ብር እስከ ከፍ ያለው ትልልቅ ካሬዎቹ ደግሞ እስከ 17 ሚሊዮን ብር ድረስ
መሀል ከተማ ላይ የቤት ባለቤት መሆን የሚችሉበትን እድል ለእርስዎ ይዘን መጥተናል። እንዳልኩት ይሄ ምንም አይነት የዋጋ ጭማሪ አይደረግበትም። ይሄም በቃል ብቻ ሳይሆን ውል ላይ የሚካተት ሆኖ ተፈጻሚ የሚሆን ነው የሚሆነው። ቴምር ሪል ስቴትን ከሌሎች ሪል ስቴት ለየት የሚያደርገው ከፍጥነትና ከግንባታ ጥራት በተጨማሪም ደግሞ ምንም አይነት ዋጋ ቤቶቻችን ላይ እንዲሁም የንግድ ሱቆቻችን ላይ አለመጨመራችን ተመራጭ ያደርገናል። እነዚህን ሱቆች እንዲሁም የመኖሪያ ቤቶች የግሎ ለማድረግ ታች ላይ ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። እናመሰግናለን።